ዛሬ ይዤላችሁ የቀረቡት ሀሳብ ብዙ ሀሳቦችን እንዴት እናስወግዳለን? how to avoid many ideas። አእምሯችን በጣም ብዙ ሀሳቦችን ሲኖረው እነዚህን ሀሳቦች መግደል ወይም መጣል ሳይሆን እነዚህን የተለያዩ ሀሳቦች በተከታታይ ሲመጡብን ማደራጀትና ማጣራት እንዴት እንደምንችል ነው ላሳያችሁ የፈለኩት። ብዙ ሀሳቦች ሲኖሩ ጭንቅላት ከብዙ አቅጣጫ ስለሚወጠር ነገሮችን በአግባቡ መከወን ያቅተዋል። ይህም ብዙ ሀሳቦች እንዴት እናጣራለን የሚለው በዋነኝነት ሶስት ዋና ሀሳቦችን እንዴት እንደምንመጥ አሳያቸዋለሁ። አንደኛ ከፍተኛ 3 ህጎችን ተጠቀሙ ይላል። መጀመሪያ ራሳችንን እንደዚህ ብለን እንጠይቅ ይላል። የትኛው ሀሳብ ትልቅ ተጽዕኖ አለው? ሁለተኛ የትኛው አሁን መጀመር እችላለሁ? ሶስተኛ የትኛው በጣም አስፈላጊና አስደሳች ነው? በዚህ 3 ነገሮች ላይ የቀረውን ለጊዜው በማስታወሻ እንያዝና እነዚህን 3 ጥያቄዎች መልሱ ትልቁ ተጽዕኖ ያለው አሁን መጀመር የምንችለው እና የትኛው ያስደስተኛል የሚለውን ከመረጥን በኋላ በቀጥታ ሌሎችን ወደ ማስታወሻ ደብተር በማስገባት ለአእምሯችን ጊዜ እንሰጠዋለን ማለት ነው። ሁለተኛው አሰራር ደግሞ የሀሳብ ማቆያ መፍጠር ለአእምሯችን ጊዜ እንሰጠዋለን ማለት ነው። ሁለተኛው አሰራር ደግሞ የሀሳብ ማቆያ መፍጠር ወይም ማቆያ ላይ ማስቀመጥ። ለምሳሌ ሀሳባችንን ሳንሰርዝ በማስታወሻ ስንጨምረው አእምሯችን ምን ያደርጋል? ዘና እንደገናም ደግሞ ሀሳባችንን ጠቅለል አድርገን ወደ አንዱ ትኩረት እንድናደርግ ይረዳናል። ይህም የአእምሯችንን ጫና በመቀነስ ስራችን ላይ እንድናተኩር ከፍተኛ እድል ይሰጠናል። በሶስተኛ ደረጃ አንድን ግልጽ የሆነ ግብ እንዲኖረን ይገባል። ግልጽ የሆነ ግብ ማለት ሀሳቦች ሁሉ በተለያዩ አቅጣጫ እንዳይሄዱብን አንድ ጊዜ አንድ ግብ ማስቀመጥ አለብን ማለት ነው። ለምሳሌ አንድ ግብ ስናስቀምጥ ይህ ግብ ተጨባጭ ነው፣ አሁን መጀመር የምንችለው ነው፣ እንደገናም ባለን እውቀት፣ ባለን ማቴሪያል፣ ባለን ገንዘብ መስራት የምንችለው ነው የሚለውን ነገር ግልጽ አድርገን ማስቀመጥ አለብን። ሌላው ሀሳባችን በጊዜ ማስቀመጥ። ለምሳሌ ሀሳባችንን በጊዜ እንከፋፍልና ልክ ማሰቢያ ጊዜ እንሰጠዋለን። በዚህም ሀሳባችንን በቀጥታ ለ10 እስከ 15 ደቂቃ ድረስ ጊዜ ስንሰጠው ጭንቅላታችን የማሰላሰል ነገሮችን የማብላላትና ወደ መፍትሄ የማምራት ነገሮች አሁን መከወን ያለብኝ ነገር እንድንመርጥ እድል ይሰጣል። ይህም መፈጸም ያለብንን እንድንፈጽም መጀመር ያለብንን እንጀምር ይረዳናል ማለት ነው። ሌላኛው ደግሞ በቻርድ ኮች የተጻፈ 80-20 ሩል የሚባል አለ። ይህ ኮች 80-20 ሩልን ሲጽፈው 80% ውጤቶች ሊመጡ የሚችሉት ከ20 ኮዞች ነው ወይም ከ20 ንድፍ ሀሳቦች ነው ብሎ ያመነጫል። ይህም ማለት ምን ማለት ነው? ትልቁን ውጤት የሚሰጡንን ትንሽ ሀሳቦች መያዝ ማለት ነው። ትልቅ ውጤት የሚሰጡን ይህም በዋነኝነት መቅረጽ ወይም መንደፍ፣ ከዚያም ማጣራት፣ ከዚያ በኋላ መፈጸም አለብን ብሎ ትንሽ ኮዝ ብዙ ውጤት የሚያመጣውን ማለት ነው። 80-20 ሩል ይሄ ነው። ሌላኛው ደግሞ ትልቁ ይህንን ብዙ ሀሳብ ሲመጣብን የምናጣራበት ዋነኛው መንገድ የሀሳብ ማጣሪያ ስርዓት ወይም አይዲያ ፊልተር ሲስተም ይባላል። አይዲያ ፊልተር ሲስተም ይህ እንዴት ነው ሊያጣራልን የሚችለው? ምርጡን ሀሳብ ለመምረጥ እና ከብዙ ሀሳቦች ግራ ከመጋባት በማስወገድ የሚያገለግለን ዘዴ ነው። ለምሳሌ የትኛው ሀሳብ ብዙውን ጊዜና ጉልበት በመጨረስ እኛን በፍጥነት ወደ ግብ ያመራናል? በዚህ ላይም በ3 ደረጃዎች እንዴት እንደማጣራ እንዴት እንደሚለይ ያሳየናል። አንደኛው የጎል ማጣሪያ ወይም ጎል ፊልተር ይለዋል። ራሳችንን እንዲህ ብለን እንጠይቅ ይላል። ይህ አሁን የያዝነው ሀሳብ ወደ ጎሌ ወደ ዓላማዬ ይወስደኛል ወይ ብለን እንጠይቅ ይላል።
ይህ አሁን የያዝነው ሀሳብ ወደ ዓላማ የማይወስደን ከሆነ ሰርዘን ማስታወሻ ላይ መመዝገብ አለብን። ሌላኛው ሁለተኛው ደግሞ ተጽዕኖ ወይም ደግሞ ከፍተኛ ተጽዕኖ መፍጠር ይችላል ወይ? ይህ አሁን የያዝኩት ሀሳብ ኃይለኛ ከፍተኛ ተጽዕኖ ይፈጥራል ወይ ብለን ራሳችንን እንፈትሻለን። በዚያ ላይ በፍጥነት መከወን እንችላለን ወይ፣ ችግሩን መፍታት እንችላለን ወይ የሚለውን ያሳየናል። ሌላኛው የድርጊት ማጣሪያ ይባላል ወይም አክሽን ፊልተር። ይህ ደግሞ ምንድን ነው የሚያደርገው? አክሽኑን መጀመሪያ ምንድን ነው ያለን ነገር በዚህ ሰዓት እውነት ወደ ድርጊት መግባት እንችላለን ወይ ብለን በደንብ እንድናጤር አክሽን ፊልተር ልክ ሀሳባችን ዛሬውን መጀመር እንችላለን፣ በዚህ ሳምንት መጀመር እንችላለን፣ በተጨማሪ ጊዜን፣ ማቴሪያልን፣ እቃዎችን፣ ክህሎቶችን አሉን ወይ፣ በዚህ ሰዓት የሞራልስ አቅም አለን ወይ፣ ከባድና በጣም ሩቅ መስሎ ከታየን አሁንም ማስታወሻ ደብተር አልፈን መመዝገብና ከፍተኛ ተጽዕኖ ያሉትን አክሽን መውሰድ ይገባል ማለት ነው። ይህ ከሆነ ታዲያ ከተጣራ በኋላ ከግቡ ጋር ወይ ደግሞ ከግቤ ጋር ይማታል ወይም ግቤን ይመታል፣ ከፍተኛ ተጽዕኖ አለው ወይ እና ዛሬ እከውነዋለሁ ወይ የሚሉ 3 ጥያቄዎችን እናገኛለን። ከግቤ ጋር ወይም ከዓላማዬ ጋር ይሄዳል፣ ከፍተኛ ተጽዕኖ አለው ወይ እና ዛሬ ሊከውነው እችላለሁ ወይ የሚለውን ማጣራት እንችላለን።
በዋነኝነት ማጠቃለያ፣ ግብ፣ ተጽዕኖና እርምጃ ብሎ ይህ የሀሳብ ማጣሪያ ስርዓት ያስቀምጣል። ላይክ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁ። በድጋሚ ሰላም ሁኑ።